በዓለማችን ላይ ካሉት እንስሳት ሁሉ ትልቁን ልብ የገዛው ማን ይመስላችኋል? አንበሳ፣ ነብር ወይስ ዝሆን? በፍጹም። ዛሬ የምናወራው ስለ መጠኑ አነስተኛ ነገር ግን የአንበሳ ልብ ስላለው በጂነስ ወርልድ ሪከርድ ላይ በዓለም ላይ ፍርሃት የማያውቅ እንስሳ ተብሎ ስለተመዘገበው ድንቅ ፍጡር ነው። እሱም ሃኒ ባጃር ወይም ቀፎ ደፊ ይባላል። መርዝ እንደ ውሃው ነው። ለሌሎች እንስሳት አልፎ ተርፎም ለሰው ልጅ በአይን ጥቅሻ ውስጥ ሞትን የሚያመጡ በጣም መርዛማ እባቦች ለሃኒ ባጃር ምሳው ናቸው። ኮብራ ወይም ማምባ ቢነድፉት እንኳን መርዙ ወዲያው አይገድለውም። ለጥቂት ደቂቃዎች ራሱን ስቶ ሊወድቅ ይችላል። ነገር ግን በሚገርም ሁኔታ መልሶ ይነሳና የነደፈውን እባብ ቁርስ አድርጎት ይሄዳል። ተፈጥሮ መርዝን የመቋቋም ልዩ ብቃት ሰጥታለች። ሃኒ ባጃር ለአንበሳ፣ ለነብር ወይም ለጅብ መንጋ አይንበረክክም። ለምን መጣይ ብሎ ፊት ለፊት ይጋጠማል። ቆዳው በጣም ወፍራም እና ላላ ያለ ስለሆነ ጠላት በጀርባው ሲይዘው እንኳን በቆዳው ውስጥ ተገልብጦ መልሶ የመንከስ እና የመቦዋጨር ልዩ ችሎታ አለው። በቃ ለሱ ማፈግፈግ የሚባል ነገር በጭንቅላቱ ውስጥ የለም። ብሊ አዳኝና መሳሪያ ተጠቃሚም ነው። ጉልበት ብቻ ያለው እንዳትሉ፣ ሃኒ ባጃር ጭንቅላቱ በጣም የሚሰራ ብሊ እንስሳ ነው። ለምሳሌ ማር የሚገኝበትን ቦታ ለማወቅ ሃኒ ጋይድ ከተባሉ ወፎች ጋር በጋራ ይሰራል። ከዚህም በላይ የሚፈልገውን ነገር ለማግኘት ድንጋይንና እንጨትን እንደ መሳሪያ የመጠቀም ጥበብ አለው። ስሙ ለምን ሃኒ ባጃር ተባለ ካላችሁ፣ ሃኒ ባጃር የተባለው ማር ስለሚወድ ቢሆንም ዋና ፍላጎቱ ግን በፕሮቲን የበለጸጉትን የንብ እጮችን መብላት ነው። ንቦች በሺዎች እየተረባረቡ ቢነድፉትም ያ ወፍራም ቆዳው ምንም አይሰማው። ለዚህም ነው አገራችን ቀፎ ደፊ የሚል ስም የተሰጠው። እንግዲህ ይህ ድንቅ እንስሳ የሚያስተምረን ትልቅ ቁም ነገር አለ። ጥንካሬ የሚለካው በሰውነት መግዘፍ ሳይሆን በልብ ትልቅነት ነው። በሕይወታችሁ የሚያጋጥሟቸውን ፈተናዎች ሁሉ እንደ ሃኒ ባጃር በልብ ሙሉነት ተጋፍጡት። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግም የቻናላችን ቤተሰብ ይሁኑ። ለወዳጆም ሼር ያድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።